ላይ እኮ የነበርን እኛ ነን። የተጠየቀውም ጥያቄ እናንተ ይቅርታ ጠይቁ፣ እናንተ ይቅርታውን ተቀበሉ የሚል አይደለም። ክቡር ጠቅላይ ሚኒስትሩ ያነጋገሩን የሚያቀራረቧችሁ ሽማግሌዎች፣ የምትቀራረቡበት ቦታ፣ የምትደራደሩበት ነጥብ የምታወጡ እናንተ ናችሁ። ነገር ግን ለመቀራረብ ለመነጋገር ፈቃደኛ ሁኑ ነው። ፈቃደኞች ነን እኛ። ሁልጊዜ የተባለውን ነገር ትቶ ያልተባለውን ነገር መጨመር ከእምነት አኳያ ትልቅ ነውር ነው። በእውነት እንዶ ሚዲያ አገኘው ተብሎ ስልጣን አገኘው ተብሎ አንዳንድ ጊዜ የቅዱስ ሲኖዶስ አባል ሊቀ ጳጳስ ነኝ፣ በሌላ ጊዜ ደግሞ አስተዳደር ነኝ፣ ሌላ ጊዜ ደግሞ ከሳንቲም ጋር በተያያዘ የፋይናንስ ጨዋታ እንደ ልብ ስላለ የሚነገረው ቃላት ከአንድ ሃይማኖት መሪ የሚጠበቅ አይደለም። ምክንያቱም የሀገሪቱ መሪ ታላቁ ጠቅላይ ሚኒስትር ናቸው የሰበሰቡን ያነጋገሩን። ይሄ ያተዛዝበናል። ታላላቅ የሀገር ሽማግሌዎች አባቶች ባሉበት፣ አትሌቶች ባሉበት፣ ታላላቅ የመንግስት ሚኒስቴሮች ባሉበት ቦታ እኮ ነው የተነጋገርነው። ህሊና ዳኛ ነው። ሁላችንም ማስታወሻችንን ይዘን አስተውለን ሰምተን አዳምጠን የወጣነውን ቃላት በዛ አይነት መተርጎም ይሄ አምባገነንነት ነው። በሃይማኖት ነገር ላይ አይጨመርም አይቀነስም። መንፈስ ቅዱስ ምስክሬ ነው እየተባለ ነው የሚነገረው። ስለዚህ የተባለውንና የተባለውን ሳያገናዝቡ ወይንም ደግሞ በማናለብኝነት የተነገረ ቃላት እንጂ በዛ መልክ አይደለም እኛ የተነጋገርነው። የመጨረሻ ጥያቄ ላንሳና አጠቃላይ እንግዲህ አሁን የተሰጠው 4 ቀን የሚሆን 2 ቀን ገደብ የያዛችሁትን ቤተክርስቲያን እንዳትይዙ ሌላውን ግን ስሩበት ብሏል። ይሄ አሁን በምትሰሩት ወደፊት ለሚሰሩ ስራ ላይ እንቅፋት ይሆንባቸዋል ብላችሁ ታስባላችሁ? እንቅፋት ይሆናል አይሆንም ለማለት ምንም የሚያጠራጥር ነገር የለም። ሙሉ በሙሉ እንቅፋት የሚሆንብን ነገር የለም። ምክንያቱም ዶግማ የፈቀደ እኮ ነው። በመጽሐፍ ቅዱስ ዶግማ የሚባል የማይሰረዝ የማይደለዝ ዶግማ ማለት የማይሻር ነገር ነው። እምነት ማለት ነው በግልጽ አነጋገር ዶግማ። በመጽሐፍ ቅዱስ ላይ ሰው በራሱ ቋንቋ እንዲማር፣ እንዲያምን፣ እንዲረዳ፣ እንዲጠመቅ፣ ቅዳሴ አስቀድሶ ቁርባኑን እንዲቀበል የፈቀደለት ራሱ መጽሐፍ ቅዱስ ነው። ስራ ላይ አይውልም እንጂ ስራ ላይ እኮ ቢውል የወጣውም ሕገ ቤተ ክርስቲያን አንቀጽ 5 ቁጥር 1 እስከ 3 እንመለከት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአስተዳደር ቋንቋ አማርኛ ይሆናል ካለ በኋላ ሌሎች የየክልሉ ቋንቋዎች ግን በጋራ በጣምራ ለአምልኮ፣ ለትምህርት፣ ለጸሎት፣ ለምስጋና ያገለግላሉ፣ አገልግሎት በጋራ ይሰጣሉ ተብሎ ነው የተቀመጠ። ስለዚህ አገልግሎታችንን የሚያስተጓጉል ነገር ቢኖር ቋንቋው ከሆነ ተፈቅዷል። ያውም ለጸሎት፣ ለአምልኮ፣ ለምስጋና፣ ለትምህርት ተብሎ በግልጽ ነው የተቀመጠ። አንቀጹም ማየት ነው። አንዳንድ ጊዜ ለሽፋን ህግን አውጥቶ ወይንም ስርዓትን አውጥቶ ደንብን አውጥቶ ውሳኔ ወስኖ ወደ አፈጻጸም እንግባ ሲባል መጋረድና ሌላ ስም መስጠት ይሄ ሃይማኖታዊ አካሄድ አይደለም እንጂ አገልግሎታችንን የሚያስተጓጉል አንድም ነገር የለም። ቀድሞ በነበረው አማርኛ፣ ቀድሞ በነበረው ግዕዝ፣ ቀድሞ በነበረው የኦሮመኛ ጭላንጭል ላይ በበለጠ ሁኔታ ሌሎችም ብሔር ብሔረሰቦች በሚሰሙት፣ በሚያዳምጡት፣ በሚያዩት፣ በሚመለከቱት፣ በሚረዱት መንገድ የሚሰጥ የሚስፋፋና የሚጠናከር እንጂ አንዳችም የሚስተጓጎል ወይንም ሶስቱ ሊቃነ ጳጳሳት ይቅርታ እንደጠየቁ የተፈበረከው መግለጫ ከእውነት የራቀና ከሃይማኖት አባቶች የማይጠበቅ ንግግር ነው። ሕዝባችንም ይህን እውነት ተረድቶ ያለ አንዳች መደናገር በምንሰጠው አገልግሎት ከእኛ ጋር እንዲሆን እንጠይቃለን። ጠቅላይ ሚኒስትሩ ይህችን ቤተ ክርስቲያን እንዳትከፈል በማለት ከፍተኛ ትኩረት ሰጥተው እንድንታረቅ ያቀረቡልንን ጥያቄ የምናደንቀው ነው። ጠቅላይ ሚኒስትሩ ያላሉትን እና እኛም እንደ ሀሳብ ያልተቀበልነውን ጉዳይ በማንሳት ተቃዋሚዎቻችን የዘሩትን የሐሰት ወሬ በጽኑ እንቃወማለን። በኦሮሚያና በብሔር ብሔረሰቦች ቅዱስ ሲኖዶስ የተከናወነው የአባቶች ሹመት ጉዳይ
ተቃዋሚዎቻችን እንደሚሉት ቤተ ክርስቲያንን የሚያፈርስ አይደለም። በተደጋጋሚ እንደምንገልጸው የቤተ ክርስቲያኒቱን ቀኖናም ሆነ ዶግማ የጣፈ ቤተ ክርስቲያንን ወደ ትክክለኛው ሐዋርያዊና ኩላዊ መመሪያዋ የሚመልሳት ተግባር ነው። ይህ ጅማሬ ነው እንጂ ገና ከዚህ በላይ የሕዝባችንን ጥያቄ እስከ ጥግ መመለስና የቤተ ክርስቲያንን ችግር ለመቅረፍ በሚያስችል ከፍ የምናከናውነው ብዙ አመንታብራ ሁንዴስቲ ከኤዲ sabab sabalamoota kan biraa biratti namoonni kan biroos uummanni kan biroos karaa biraatiin hubatan akkaataa seerrii fi heerri amantichaa hayyametti akka adeemaa jirus warreen himnee baay'eetu jira. Akkuma odeeffannoo namooraatiin wanti nama barsiisaa jiran haala adda addaatiin wantoota ta'an miidiyaa baay'ee waan qabaniif haala sanaan uummataan gahaa turanii uummannis sana hordofee uummanni baay'ee tokko duubatiin itoo meetiin jibbiinsa kanatti seenanii jiranii haala kanaanis hubatanii jiran. Isin kana hubachiisuuf maal hojjetan miidiyaa kan fayyadamtanii hundeessanii qoree hundeessanii waan hojjechaa jirtan haala irra jirtan kana yeroo yerootti kennaa jirtu. Biyya keessattis biyya alattis wanta kana akkamitti kominikeeshinii keessan yookiin ibsa keessan akkamitti hubata barsiisaa jirtu uummata afaan Oromoos hin dandeenye jibbiinsa addaa qaban kana haala kominikeessaa tolega miidiyalee adda addaa fayyadamaa jirra. Kunoo ibsa laachuu irratti ibsa baay'ee filaatamee jechuun ni danda'ama. Guyyaa guyyaadhaan amma kaleessumayyuu ibsa laatamee ture, har'as ibsa laatamee jira. Ibsa kana immoo yemmuu laallu miidiyaalee adda addaatiif waamicha ni dhiyeessina. Miidiyaalee adda addaatiin dhaamsa keenyas ni dabarsina. Miidiyaa meedistriimii qofa miti sooshaal miidiyaa irratti immoo aktiivlii geejjiba isaanii hojjechaa ni jirra. Garuu kanaan ol ammoo uummata biratti waan kun akka dhaqqabu hojjechuun nurraa eegama. Nuti egaa dhimma kana yoo jalqabnu zeeroo irraa jalqabnu. Yaada keenya guddaadha. Guddaadha malee diinagdeen keenya immoo maallaqas qabatee otoo gurmaa'ina tokkoyyuu caasaa tokkoyyuu qabatanii kana jechuun maal jechuudha? Guutumaan guututti iddoo maallaqni itti socho'utti waa hunda overtake gochuudhaaf yeroo mataa isaa nutti fudhatee jira. Kanaafuu ni bajeta mataa isaa barbaaduu danda'a. Gurmaa'ina mataa isaa barbaaduu danda'a. Miidiyaa mataa isaa barbaaduu danda'a. Manni warra nuti amma mormaa jiranillee baalaansi gochuullee qabna jedhaniitoo ofiidhaaf yaada isaanii ibsachuudhaan nullee nu affeeraan jiran. Yaaduma keenyallee nu laachaa jiran. Kanaafuu rakkoon gama miidiyaatti jira. Miidiyaaleen baay'eenis immoo dhimma kanarratti abbaa ta'uudhaaf saayidii qabatanii akkuma waan manni kiristaanaa diigamtee fi rakkoo keessa dhufteetti beekatu ittuma yaadanii uummata dogoggorsiisuudhaaf miidiyaaleen hojjechaa jiran akka jiran ni hubanna. Fuulduratti immoo kanaan ol gurmoofnee caasaa keenya bal'isneetoo meediyaa miidiyaa irrattis ta'e sooshaal miidiyaa irratti waan lolaachuudhaaf